በቁማር ሱስ ውስጥ ተጠምጄ ነው ያለሁት። ማንም አያቀብኝም፣ አካሌም አይከሳም፣ ሰውነቴም ለውጦች የሉትም። ምፈልገው ትንሽ ብር ብቻ ነው። ሄጄ ቁማር ቆምራለሁ፣ እበላለሁ። በበላሁት ቁማር ረጅም ሰዓት እዛ አሳልፋለሁ። ስለዚህ መውጣት አልፈልግም እና እንዴት ትረዳኛለህ የሚል አንድ ጥያቄ ተጠይቄያለሁ። ለዚህ ወንድም በኦዲዮ መልእክት ልኬለታለሁ። የላኩለት መልስ ባጭሩ እንደዚህ የሚል ነው። መጀመሪያ ራስህን መገንዘብ ነበረብህ፣ ራስህን ማወቅ ነበረብህ። ጉዳህ እንዳለ ከዛ ቤት መውጣት እንደማትችል ጉዳቱ ደግሞ የማትሪክ ፈተናህን ጥሎ አሳይቶሃል። ስለዚህ በቀላሉ የምመክርህ የያዝከውን ነገር መልቀቅ አለመቻል ያንተ ጠንካራ ጎን ነው። የያዝከውን ነገር እዛ ውስጥ ስታክ ማድረግ ያንተ ብርቱ ባህሪ ነው። የያዝካት ነገር ግን ምትጎዳህ ሳይሆን ምትጠቅምህ እንድትሆን ለያት። አሁንም እድል አለ። ምናልባት 12ኛ ክፍል ወደክ ማለት የዓለም መጨረሻም አይደለም። ብዙ እድሎች ያሉህ ልጅ ነህ። ስልክህን ከፈት አድርግ። ብዙ አይነት ትምህርቶች ዩቲዩብ ላይ ታገኛለህ። ራስን አፕግሬድ የምታደርግበት የሆነ የወደድከውን ኮንተንት አጥና፣ ተማር። ከዛ በኋላ ከትንሿ ጀምሮ ጀምር። ያስካትን ነገር ሙጭጭ የምትላትን ያቺን ወርቃማ እድልህን ተጠቀም። ትችላለህ። አሁንም እድሉ እጅ ላይ ነው ያለው። ስለዚህ የመጀመሪያው ከሱስ መውጫ መንገድ ራስን በደንብ መገንዘብና ራስን ማወቅ ነው። ምን ሱስ ያስይዘኛል? ይሄ ነገር ሱስ የሚያስይዘኝ ከሆነ ይቅርብን የሚል ባህሪ እንላበስ ይገባል። ሁለተኛ፣ አሁን የተላከልኝ መልእክት ደግሞ በቴክስት የተላከልኝ ነው። ባጭሩ አሳጥሬ እንደዚህ ያቀርብላችኋለሁ። እቺ እናት የ12ኛ ክፍል ተማሪ አላት። እሷ የመንግስት ሰራተኛ ናት። ልጇ 12ኛ ክፍል አሁንም ውጤት አልመጣለትም። ይህ ውጤት አልመጣለትም፣ ልጄን ማስተማር እችላለሁ ትላለች። የግል ትምህርት ቤት፣ የግል ዩኒቨርሲቲዎች ከፍዬ ማስተማር እችላለሁ። ልጄ ግን ፍላጎት አጥቷል። ከቤት አይወጣም፣ ጓደኞች የሉትም። በቃ ድብቅ ሆኖብኛል። በተለይ ሃይስኩል ከገባ ጀምሮ ብቻውን ያሳደግኩት ያለ አባት ያሳደግኩት ልጄ በጣም ብቸኝነት ይሰማዋል። ክፍል ውስጥ ከገባ ወይ ምሳ ቀብለዋለሁ ወይ ራት ቀብለዋለሁ። ከኔ ጋር እንኳን የሚያወራበት ደቂቃ በጣም ትንሽ ነው። ስለዚህ ይህን ልጄን በጣም መርዳት እየቻልኩኝ 12ኛ ክፍል ወድቆ ማጽናናት እንኳን የልጄ ጉርምስና ይሁን የትኛው ባህሪውን ግራ እየገባኝ ነበር። ቦርሳዎቹን ስበረብር ምንም ያገኙት ነገር የለም። ምንድነው ልጄ? በዛ የተሞነጫጨሩ ጽሁፎች አንድ መጽሐፍ ይመስል ዲያሪ ይመስለኛል አገኘሁት ትላለች እናት። ዲያሪውን ከፊት ሳነብ በተለይ አንድ ገጽ ላይ ሳነብ ተባደ ዘንገጠመኝ፣ ልቤ ተሰበረ። ልጄ ላይ 9ኛ ክፍል እያለ ጀምሮ የገባበትን ህይወት፣ አስጸያፊ ህይወት፣ አስከፊ ህይወት ጽፏል፣ ዘርዝሯል። ከዚህ ህይወት ማን ያድነኛል? ከገባሁበት ከዚህ ውጥንቅጥ ማን ያተርፈኛል? ይህንን ክፉ ባህሪዬንና ማንነቴን ለማልንገር? ለእናቴ እንዳልነግራት ትሞትብኛለች፣ ለጓደኞቼ እንዳልነግራቸው ሞት ይዙብኛል፣ ይሳለቁብኛል። በጣም ተሰቃየሁ ይላል ጽሁፉ። ከዛ ይህን ጽሁፍ ካነበብኩ በኋላ ልጄ ምን ሆኗል ብዬ በጣም ግራ እየገባኝ በጣም እያዘንኩኝ መጣሁ። በአጭሩ ልጇ በፖርኖግራፊ ሙቪ አዲክሽን ውስጥ ገብቷል። ለረጅም ጊዜ ይህንን ፊልም ያህል ቢኮዝ ኦፍ ፖርኖግራፊክ ሙቪ አዲክሽን ይሄ ልጅ በጣም የተለያዩ ልምምዶች ውስጥ ገብቷል። ከፖርኖግራፊ ልምምድ ውስጥ በመግባቱ ልጄ እዚህ ጣጣ ውስጥ ገብቷል ብላ ታስባለች። ይችላል የፖርኖግራፊ ሙቪዎችን ደጋግሞ በማየት ልጄ እንዴት አድርጌ ነው ልጄን መታደግ ብችለው? እንዴት አድርጌ ነው ልረዳው ብችለው? ማውራት እኮ አልችልም፣ ልጄ ጎርምሷል። እሱ ራሱ እኮ ሊያወራኝ ይፈልጋል፣ ግን ለኔ ያዝናል የሚል ጥያቄ እኔን ጠይቃለች። ኦኬ፣ ይሄ በነገራችን ላይ የበርካታ አዶለሰንት ችግር ነው። በተለይ ቢሄቨራል አዲክሽን በባህሪው አካላዊ ለውጦችን በጣም ክሪቲካሊ ካላያችሁት ሰውየው ሲከሳ አታዩት። አጫሽ ቢሆን ከንፈሩ ሲጠቁር ታያላችሁ። ቃሚ ቢሆን ፊዚካሊ ሲከሳ፣ ምናልባት ዳይት ላይ ራሱን ማይጠብቅ ከሆነ ፊዚካሊ ጠውለግ ሲል ታዩታላችሁ። ጠጭ ከሆነ ፊቱ ላይ ሆዱ ላይ የሆነ ቦታ ብቻ አካላዊ ቼንጆችን ታያላችሁ። ጋምብሊንግ ቁማር ማለት ነው።
ፖርኖግራፊክ ሙቪ አዲክሽንስ፣ ኤክሰሲቭ የሆነ ያለ ልክ ሶሻል ሚዲያ መጠቀም የሰውየው አካል ላይ ብዙ ልዩነትና ለውጣት ነው። ምናልባት አይኑን ያዝ ሲያደርገው ሲቀላ ምናምን ነገር ልታዩት ትችላችሁ። ሌላ ምንም ችግር አታዩበትም ሰውየው ላይ። ፕሮባብሊ ከሰው ሲገለሉ ለብቻቸው ሲሆኑ ከስልኩ ጋር ብቻ ጊዜ ሲያጠፉ እና ሰውን ማውራት ብዙ የማይፈልጉ ሲሆኑ ቤቨራል የሆኑ ቼንጆችን ታያላችሁ እንጂ አካሉ ላይ ብዙ ችግሮች አታዩበትም። እቺ ሴትዮ ልጇ ኮንቨርሴሽን እና ኮሚኒኬሽን ማጣቱን ብቻ ነው ያየችው እና የጉርምስና ምልክት ነው ብላ ነው ዝም ያለችው። ነገር ግን ልጁ ዳይቭ እየገባ ነበር፣ ቁልቁል እየሰመጠ ነበረ። ያለ እድሜው ስልክ ገዝታ ሰጥቷለች። ያውም እሷ ማትይዘውን ስልክ ገዝታ ሰጥቷለች። ሴት አውርቻታለሁ፣ አግኝቻታለሁ። ያለ እድሜው ይሄ ልጅ ሶሻል ሚዲያን እንዲጠቀም ኢንተርኔት ተገዝቶ ከነ ፓኬጁ ተሰጥቶ፣ ስለዚህ ተለቋል። መጨረሻው ምንድን ነው? ይሄ ልጅ በጣም በከባድ እስር፣ በከባድ ተስፋ መቁረጥ ውስጥ ራሱን ለማጥፋት እየተዘጋጀ ያለ ልጅ እንደሆነ ነው እናቴ ነገረኝ። በጣም አደገኛ ባህሪ ውስጥ እንደገባ ነው ስታወራልኝ ያለቀሰች ስትናገር ነበር። ይሄ የብዙ ወላጅ ስህተት ነው፣ የብዙ ወላጅ ችግር ነው። ባጭሩ ለልጆቻችሁ አንደኛ እድሜያቸው ሲደርስ ያው በደንብ አድርጋችሁ ልትከታተሉና ልትቆጣጠሩ በምትችሉበት አውድ ውስጥ ስልክ፣ ላፕቶፕ፣ ታብሌቶች ልትሰጡት ይገባል። ኢንተርኔት አክሰሱንም ጭምር ማለት ነው። ይሄ ነው የመጀመሪያው ድጋፍ። ይሄ ልጅ ዳይቭ ገብቷል፣ እዚህ ውስጥ ገብቷል። እንዴት አድርጋ ነው እቺ ሴት ማቅረብ ያለበት? አለቀ። ተስፋ ቆርጧል። ባይዞ ተስፋ የቆረጡ ሰዎችን በፍቅር ነው ልንረዳቸው የሚገባ። አሁን ቁጣ ያስፈልግ። በከባድ ተስፋ መቁረጥ ውስጥ ላለው ልጇ አሁን ልትደርስለት ይገባል። እፍርት አይሰራ። ልጇን አፍረዋለች። መቼ? እድሜው ሃይስኩል ተማሪ ሆኗል፣ 9ኛ ክፍል ደርሷል ብላ ካሰበችበት ጊዜ ጀምሮ አፍራለች። ዝምታውን የጉርምስና ምልክት አድርጋለች። አዎ ጉርመስ ሲሉ ልጆች ቆፍጣን ይላሉ። ኦኬ፣ ብዙ ሰው እንዲያናግራቸው። ትናንት በጣም የሚያወሩ የሚለፈልፉ፣ የሚጫወቱ፣ የሚቦርቁ ልጆች አሁን ዝምታን ይመርጣሉ። ይሄ ፕራይቬት ላይፍን ይመርጣሉ። በነገራችን ላይ የአንድ አዶለሰንት ልጅ ባህሪ ነው፣ የጉርምስና ባህሪ ነው ደበቅ ማለት፣ ዞር ማለት። ምናልባት የሆነች ስቴጅ አለቻቸው። ልታይ ቆንጅዬ ሆኜ ልታይ፣ አማምሬ ልታይ፣ ዘነጥ ብዬ ልታይ የሚል ባህሪያቶች ሊታዩባቸው ይችላሉ። ይሄ ልጅ ኦልሬዲ በር መቆለፍ ከጀመረ የሆነ ባህሪ ተጀምሯል ማለት ነው። በተለይ ሶሻል ሚዲያ እና የተለያዩ የአጓጉል ኢንተርኔት አጠቃቀሞች አሁን የፈጠሩብን ነገር አይሶሌሽን ስለሆነ ልጆችን ብቸኛ፣ ድብቅ ከማያውቁት ማንነት ጋር ማውራት ስላስጀመራቸው በዚህ ጊዜ መጠርጠር ያስፈልጋል። እቺ እናት መጠርጠር ነበረባት። ስለዚህ አሁንም አልረፈደም። እቺ እናት በፍጥነት ይህን ልጇን ኮንታክት ማድረግ፣ ኮሚኒኬት ማድረግ፣ በሩን መክፈት፣ ይህንን ልጅ የሚቆልፈውን በር ማቋረጥ ነው ያለባት። እርዳታ እኮ እየጠየቀ ነው ያለው። ለማን ልናገር፣ ለማን ልጩህ እያለ ነው ያለው። በቃ እናት ብቸኛው የሚጮኸው ለአንቺ ስለሆነ እድሉን ስጭው። ባለሙያ ማግኘት አስፈላጊ ከሆነ ባለሙያ እንዲያገኝ ሳፖርት አድርጊው። ይህንን ልጅ በነገራችን ላይ አግኝቼዋለሁ፣ ኮሚኒኬት እያደረኩት ነው። ሳፖርት ማግኘት ጀምሯል። በጣም ደስተኛ ሆኗል፣ ሪሊፍ ሆኗል። የሚቆልፈውን በር መቆለፍ ትቶታል። እንዲሁም ደግሞ ከእናቱ ጋር ጊዜ ማሳለፍ፣ ከጓደኞቹ ጋር ወጣ ማለት፣ ሌሎች ስራዎችን ለመስራት መጀመር፣ ወደዛ ደረጃ ደርሷል። እንደዚህ አይነት ቢሄቨር ያላቸውን ልጆች በተለይ ደግሞ ከስልክ ጋር ከሶሻል ሚዲያ ጋር አጓጉል አጠቃቀም ውስጥ ገቡ ልጆች ህይወታቸውን እንድንታደግ አቅርቧቸው፣ ፍቅር ስጧቸው። ምንም አይጎድ። መቆጣት ካለባቸው የፍቅር ቁጣ ተቆጡ። ልጆቹን ሊለውጥ የሚችል የፍቅር ቁጣ ተቆጣቸው። ሌላ ሶስተኛ በጣም ፈን የሚያደርግ ጥያቄ ተጠይቄያለሁ። ይህም ጥያቄ በከባድ ሱስ ውስጥ ነው ያለሁት። ቤተሰቦቼ በጣም ገስጸውኛል፣ መክረውኛል፣ አግልለውኛል፣ ከቤት አባረውኛል፣ አስወጥተውኛል። ባለሙያም አግኝተው ድጋፍ እንዲያደርግልኝ ረድተውኝ ነበር ይላል ወንድማችን። ነገር ግን አሁን የቀረኝ ጸሎት ነው። ስለዚህ በየትኛው ሃይማኖት ልረዳ እችላለሁ የሚል አይነት ጥያቄ ነው የጠየቀው። ስለዚህ አሁን የቀረኝ በእምነቴ ነፃ መውጣት ብቻ ነው።
የእናንተ ሙያ ወደ ሃይማኖት ቤቶች፣ ወደ እምነት ቤቶች፣ ወደ ጠበል፣ ወደ ጸሎትና ወደ ዱዓ እንድንሄድ ለምንድን ነው ማታስተምሩት? ለምንድን ነው ማትመክሩት? ስለዚህ ወደ ሃይማኖት ቤት ብሄድ ነፃ መውጣ ይመስልሃል ወይ? የእናንተ ድጋፍና የሃይማኖት ቤት እንትን አይጋጭም? ሳይኮሎጂው ከሃይማኖቶች ስርዓት ጋር የሚጣላበት ምንም ምክንያት የለውም። እዚህ ጋር አንድ ጽንሰ ሐሳብ ግን ሊነሳ ይገባል። ሰዎች የተሳሳተ አታያላችሁ ያላችሁ ስለ ሱስ ውስጥ እንዴት ልትገባ ቻልክ ተብሎ ሲጠየቅ ተደግሞብኝ ነው የሚል አለ። ድግምት ተሰርቶብኝ ነው፣ እኔ ተቋጥሮብኝ ነው፣ እኔ ደብተሬ ውስጥ እንደዚህ ነገር ተቀምጦብኝ ነው፣ ከዛ በኋላ ሱስ ውስጥ ገባ፣ እኔ ጫት እንዴት እንትፍ ብለውብኝ ነው። ይቅርታ አድርጉልኝና በግሌ በዚህ አልስማማ። ምክንያቱም አንድ ሰው እንትፍ ተብሎ ድግምት ተደግሞበት ሱሰኛ ሆነ ቢባል እንዴት? ስለዚህ ሱስን መንፈስ ነው ብለው ቀላቅለውታል ማለት ነው። ሱስ መንፈስ አይደለም። ሱስ የመጀመሪያ ያጠቃ ስሜትህን ነው። ስሜትን በደንብ ኮንትሮል ያደርጋል ሱስ። ስለዚህ ስሜትንና መንፈስን መለየት ያስፈልጋል። ሱሰኛ ሆነ ሰው ስሜቱ በጣም በቁጥጥር ውስጥ ከመውደቁ የተነሳ መንፈሱ የተረበሸ ሰው፣ ደስታ የለው፣ ሰላም የለው። ስለዚህ ደስታና ሰላሜን የሚያውቀው ክፉ መንፈስ ነው ብሎ የሚያምን ሰው ደስታና ሰላሜን ያወቀው ሱሴ ነው ካለ፣ አያችሁ ሱስ ውስጥም ያስገባኝ ሰይጣን ነው ሊለው ማለት ነው። ያለ ሰሮ ስራ ተሰጡታላችሁ እንዴ? ሱስ ውስጥ የገባኸውማ ራስህ ነህ ተገፋፍተን የገባኸው፣ ወይ በሆነ ሰው ግፊት ወይ በራስህ ፍላጎት ነው የገባኸው። ስለዚህ ሰላሜ ተነጥቋል። ኦኬ ሰላሜ ተረብሿል፣ ደስታዬ ተረብሿል፣ መልካም ማንነቴን አጥቻለሁ ካልክ ኦኬ መንፈስ ተጎድቷል። መንፈስ እንዲጎዳ ሱስ ኮዝ ሆኗል እንጂ ሱሱንም ሁሉንም ነገር የረበሸው ሰይጣን ነው ብለህ ለክፉ መንፈስ ለሰይጣን ሐሳብ ይሄንን መስጠት ስህተት ነው። ስለዚህ ሰዎች በዚህ በተሳሳተ አውድ ውስጥ ይቆዩና ወዴት ይሄዳሉ? ሱስ እንደተያዙ ዱዓ ይደረግልኝ፣ ጠበል ይረጭልኝ፣ ጸሎት ይደረግልኝ ይላሉ። ኦፍ ኮርስ ዱዓም ሲደረግለት፣ ጠበልም ሲረጭ፣ ጸሎትም ሲደረግለት አጋንንቱ ሊለቀው ይችላል። ማነ ሲባል ሱስ ነኝ ሊል ይችላል። ማነ ሲባል ጫት ነኝ ሊል ይችላል። ማነ ሲባል እንዲህ ነው የገባሁት ሊል ይችላል። ይበል ግን አብሮ የሰውየው ህሊና ነው ነፃ መውጣት ያለበት። የሰውየው ፍላጎት እንዴት መንፈሳዊ አገልግሎቶች እና መንፈሳዊ ሰርቪሶች የሰውየውን ስፕሪት ነው ነፃ የሚያወጡት፣ ኢሞሽኑን ነፃ ያወጡትም። ኢሞሽኑን ነፃ ለማውጣት ቴራፒውቲክ የሆነ ፕሮሲጀሮች ያስፈልጉታል። ኮቺንግ ያስፈልገዋል፣ ክትትል ያስፈልገዋል። ብዙ ጊዜ ሃይማኖት ቤቶች የሚሰሩት ስህተት ኦኬ ለአንድ ሰው ጠበል ረጩ፣ ዱዓም አደረጉ፣ ጸለዩለት፣ ሰውየው አለ፣ ነፃ ወጣ፣ ሰላም ሆነ። ከዛ በኋላ ከቤተ እምነቱ በሚሰጠው ቀጭን ትዕዛዝ ከዚህ በኋላ መጠጥ አልጠጣም፣ ጫት አልቅምም፣ እንዲህ አልልም ይልና ለሰውየው ግን ኢሞሽናል ትሪትመንት ስለማይሰጥ፣ ምክንያቱም ነፃ የወጣው ስፕሪቱ ነው፣ ስፕሪት እንደሆነ ስለገባ ማለት ነው። ነገር ግን ስሜት ስጋዊ ፍላጎት የምንላቸው ፕሮሰስ ናቸው፣ ፕሮሲጀሮች ናቸው። ቴራፒውቲክ ስቴፕ ይፈልጋሉ። ካውንስሊንግ ስቴጆች አሉት። ከዚህ ስቴጅ ነፃ ለመውጣት የግድ ፕሮፌሽናል ፓዝ መከተል አለበት። ሃይማኖት ጋር ሄዶ ነፃ አይወጣም የሚል አመለካከት የለኝም። ሃይማኖት ቤት ሄዶ ሰውየው ነፃ ወጥቻለሁ ብሎ አምኖ አቲቲዩዱን ቀይሮ ሊመጣ ይችላል። ቀይሮ የመጣውን ሰውዬ ተቀይራል ብትሉት በሁለተኛው ቀን ሲቀም ልታገኙት ትችላላችሁ። በሶስተኛው ቀን ሲጠጣ ልታገኙት፣ ሲያንቆረቁር ልታገኙት ትችላላችሁ። therefore ሃይማኖት ቤት ያሉ ሰዎች የሰውየውን ስፕሪት ነፃ እንዲወጣ ከረዱት በኋላ የግድ ሊከተሉ የሚገባቸው ኮቺንግ፣ ካውንስሊንግ ፕሮሲጀርስ፣ ቴራፒውቲክ ስቴፕስ ሊኖር ይገባል ማለት ነው። ከዚህ የተነሳ የትኛውም ሱስ ውስጥ ያለ ሰው ወደ ሃይማኖት ቤት መሄድ ነው የቀረኝ ቢል እንደዚህ ግለሰብ እኔ እኮ የቀረኝ ሃይማኖት ቤት መሄድ ነው። ሃይማኖት ቤት ሄድ፣ ነፃ ሊወጣልህ የሚችለው ስሜት፣ ስጋዊ ፍቃድ፣ ያንተ መሻት ሳይሆን መንፈስ ነው ነፃ የሚወጣ። ጥምቀት ብትጠመቅ፣ ብትረጭ፣ ዱዓ ቢደረግልህ፣ ጸሎት ቢደረግልህ ነፃ የሚወጣው መንፈስ ነው። ሰይጣን አልከተተህም ሱስ ውስጥ፣ ሰይጣን አላስገባህም ጫት መቃም ውስጥ፣ በሰይጣን ግፊት አልገባም፣ አልተደገመብህም። አታሳብ።
የትኛውም ሰው ተደግሞበት ጫት ቃሚ ሆንኩ ልል ይችላል። የሆነ ሰነፍ ማለት ነው፣ ሰነፍ አሳባቢ። እኔማ እዛ ግሮሰሪ ተደግሞበታል በቃ አልነሳም። ኦኬ አባባሎች አሉ። የሆነ ጠንቋይ ቤት ሄዶ እኮ ነው ይሄ ሰውዬ ጫት ቤት የከፈተው። የሆነ ጠንቋይ ቤት ሄዶ እኮ ነው ይሄን ግሮሰሪ የከፈተው። ስለዚህ እኔ ከዛ ጫት ቤት ከዛ ግሮሰሪ ማልጠፋው በተደገመበት ነገር ውስጥ እየተጠቀምኩ ነው። ይሄ በደንብ ኮመንሊ እዛ ሰፈር የሚወራ ወሬ ነው። ሊሆን ይችላል። ምክንያቱም የሰውን ልጆች ደስታ ስለማይፈልግ፣ ሰላም ስለማይፈልግ ይሄ ክፉ የሰው ልጆች አልፎላቸው ተለውጠው ህይወታቸው ታድሶ አስተሳሰባቸው ነፃ ወጡ እንዲኖሩ ስለማይፈልግ ስፕሪታቸው እንዲጠቃ ስለሚፈልግ ሰይጣን ሊሰራ ይችላል። እኚህ ሰዎች ጠንቋይ ቤት ሄደው ጫት ቤት ሊከፍቱ ይችላሉ። እኚህ ሰዎች ደጋሚ ቤት ሄደው ግሮሰሪ ሊከፍቱ ይችላሉ። ከደጋሚ ቤት ባመጡት ነገር እዛ አካባቢ ሰዎች እንዲያዙ ስራ ሊሰሩ ይችላሉ። አይ ዶንት ኬር አባውት ዛት። ነገር ግን አንተ ሄድከው በእግር ተጎትታ በገዛ ፍላጎትና ስሜት ነው ሄድከው። ስለዚህ ኢሞሽን ነው ያንተ የተጠቃው፣ ፊሊንግ ነው የተጠቃው፣ ስፕሪት አይደለም። ስለዚህ ኦኬ ተጠቅቷል ብለህ ካሰብክ ለአሁኑ ወንድሜ ነው የምነግርህ፣ ሂድ ጸሎት ቤት፣ ስፕሪት ነፃ ይውጣ። ስፕሪት ነፃ እንደወጣ ግን በሰይጣን ከዚህ በኋላ አታሰብ፣ በራስህ ፍላጎት ነው እዛ ሄድ። በተስፋ መቁረጥ ውስጥ ካለ እርምጃ ውሰድ፣ ጸሎት ቤት ሂድ፣ ዱዓም ይደረግልህ፣ ቀበልም ተረጭ። ነገር ግን አንተ ራስህ ወደህ የገባህበት ህይወት ውስጥ ወደህ ውጣ እልሃለሁ። እኚህንና ሌሎች መሰል ቲፖችን በሌላ ጊዜ ደግሞ በሌላ ክፍል እለቅላችኋለሁ። ዛሬ ስላዳመጣችሁኝ አመሰግናለሁ።